እስቲ እድለኛ ነኝ በል እስቲ። እኔ ሁልጊዜም እድለኛ ነኝ። እሺ ይሁንልህ አሰላሙ አለይኩም ሙክታር። እኮ ይሁንልህ እያልኩ እኮ ነው። አይ እሺ፣ ጥያቄ አለ ወይንስ እኛን ጠይቅህ ወይንስ ትጠይቃለህ? ኦኬ እኔ ያው ለመጠየቅም እንትን ለማድረግም አይደለም፣ ግን ያ የመጣውን ኢየሱስ ክርስቶስን የግል አዳኜ ነው ብለህ ብትቀበል ሕይወትን ታገኛለህ። ኢየሱስ ክርስቶስን አዳኝ አድርጎ የላከው ማን ነው? አምላክ አለው አይደለ? እሱ የተላከው ለእኛ ለጣታችን ፍጹም ሰው ሆኖ ነው ወደዚች ዓለም የመጣው። ስለዚህ አንተ ለእኔ አዳኜ ነው ብለህ ብትቀበል ሕይወትን ታገኛለህ። አላገኝም። ኢየሱስ ክርስቶስ አዳኝ እንዲሆን ያደረገው አምላክ አለው አይደል? ለራሱ ለኢየሱስ ክርስቶስ ማንን ነው የሚያድነው? ኢየሱስ ክርስቶስን አዳኝ አድርጎ የላከው አምላክ አለው አይደል? አዳኝ መባሉ ፍጡርነትን እንጂ ሌላን አያሳይም። መደረጉ ነው የተደረገ አካል አዳኝ ሆኖ ወደ አንተ የመጣው ወይም ወደዚች ዓለም የመጣው በዚች ዓለም ላይ ሰው ልጅ ስለሌለ እኮ ነው። ሰው ልጅ እግዚአብሔር የሚፈልገው ሰው ልጅ ስለሌለ ያ እግዚአብሔር ነው ወደዚች ዓለም የመጣው። እስቲ መጽሐፍ ቅዱስ ላይ ያለውን መጽሐፍ ቅዱስ ልናገር ስማ። እሺ አምላክ አዳኝ አድርጎ ልኮት ነው አይደለ? መድኃኒትነትን ተሰጥቶ ነው አይደል? እሱ ወይንስ አይደለም? መድኃኒት የራሱ አምላክ ነው መድኃኒት ሆኖ የመጣ። እሺ አይደለም፣ መድኃኒት ተደርጎ ነው። አሁን ራሱ አምላክ ነው መድኃኒት ሆኖ የመጣው። የራሱ አምላክ ነው አይደለም? አምላክ አይደለም፣ አምላክ ነው። ስማ መድኃኒት እንዲሆን ተደርጎ ነው። በመደረግ የተገኘ ነው። መድኃኒት አደረገው ከተባለ ራሱ መደረጉ ፍጡር መሆኑን ያሳያል። ራሱ መድኃኒት ነው የመጣ። እሺ በመጽሐፍ ቅዱስ ያለውን ቃል ሊያነብ ስማ። ተደርጎ ነው፣ በቃ ተደርጎ ነው። አሳያለሁ። ስማ። እሺ አብሽር፣ እሰማሃለሁ። ኦኬ እኛ ለእግዚአብሔር የምንሰጠው ነገር በዚህ ዓለም ላይ የለም። እግዚአብሔር ለእኛ ይሰጣል እንጂ እኛ ለእግዚአብሔር የምንሰጠው ነገር አይኖርም። ለምሳሌ ዘፍጥረት 1 ላይ መጀመሪያ እግዚአብሔር ሰማይን እና ምድርን ፈጠረ ይላል። እየሰማ ነው አይደል? እየሰማህ ነው። ስለዚህ ሰማይን እና ምድርን የፈጠረው እግዚአብሔር አምላክ ራሱ ስለሆነ እኛ አሁን ከእግዚአብሔር እንቀበላለን እንጂ ለእግዚአብሔር መልካም ነገርን እናደርጋለን ብለን ውለታ የምንመልሰው ነገር አይኖርም። መድኃኒት ተደርጎ ነው እያልኩህ ነበረ። ይሄን ብለሃል። ተደርጎ ነው አይደል? ኢየሱስ ክርስቶስ መድኃኒት ተደርጎ ነው። ራሱ ይኸውልህ ለእኛ ይኸውልህ አዳኝ ሆኖ ነው የመጣ። አሁን መጽሐፍ ቅዱስ ላይ ያለውን እስቲ ሊያነብሽ አሁን ከዚህ በኋላ ዮሐንስ ወንጌል 1:1 ስማ። እዛ ስለ መድኃኒትነት አይናገርም ወይና አላሳይህ። መድኃኒት ተደርጎ አይደለም ራሱ መድኃኒት ነው እያልከኝ ነው አይደለም? ተደርጎ ነው ይታያል። እዛ ናናብበው የሐዋርያት ሥራ ምዕራፍ 5 ተረጋጋ እንጂ አዳምጥ። መድኃኒት ተደርጎ ነው ኢየሱስ ክርስቶስ። አንተ ተደርጎ አይደለም ራሱ መድኃኒት ሆኖ ነው የመጣው እያልክ ስህተት ነው። ይህን እግዚአብሔር ለእስራኤል ንስሐ የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገዋል። መድኃኒት ያደረገው እግዚአብሔር ነው ኢየሱስ ክርስቶስን። ገብቷችኋል አይደል? እግዚአብሔር ለእስራኤል ንስሐ የኃጢአትንም ስርየት ይሰጥ ዘንድ ለዓለም ሁሉ በለው ለእስራኤል እያለ ነው የጌታ ሰው። ያው ለእስራኤል እያለ ነው ይታያል። ምክንያቱም ኢየሱስ ክርስቶስ ለእስራኤል ነው። መድኃኒትም ተደርጎ ነው፣ በመደረግ የተገኘ ነገር ነው። አደረገው ከተባለ ፍጡር መሆኑን እንዳውም የሚገልጽ ነው። አምላክ ተደረገ አይባልም በፍጹም ያደርጋል እንጂ። ስለዚህ አምላክ ማን ነው ከተባለ ኢየሱስን መድኃኒት አድርጎ የላከ አንድ አምላክ እንጂ ኢየሱስ አይደለም። አሜን ነው። ሌላ ምን አለ? መድኃኒት ተደርጎ ነው። ኢየሱስ ክርስቶስ አምላክ ነው ያደረገህ ጥያቄ
ይኸውልህ ዮሐንስ ወንጌል ምዕራፍ 1 እናነብ በአንድ መጽሐፍ ቅዱስ ይዛል አይደል? ልጆች የተቆራረጠ ነው እንዴ? አይ ድምጽ የተቆራረጠ ነው። አይ ትሰማለህ? ትሰማለህ? አይ አቡበከር ፎሎ አድርጉ። 3000 ሰው ኦኬ። አይ ሌሎችን እስቲ አንዴ ዮሐንስ ወንጌል 1 በመጀመሪያ ቃል ነበር። ያው መጽሐፍ ቅዱስን ይዛል አይደል? አዎ ይዛል። ኦኬ እሺ ሌሎቹም እስቲ መጽሐፍ ቅዱስ የያዛችሁ አንብቡ እስቲ። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እሺ አዎ ቃልም እግዚአብሔር ነበር። በቃ በመጀመሪያ ቃል ነው ነበረው። አሁን አንድ ሰው እኔ ለምሳሌ ቆሜያለሁ። አሁን እዚህ ጋር ብዙ ልጆች ነው ያለ ነው። በአንድ ሮም ሆነን ነው እየተነጋገርን ያለ ነው ማለት ነው። እሺ በመጀመሪያ ቃል ነበር። ቃልም የት ነበር? በእግዚአብሔር ዘንድ ነበር። ቃልም እግዚአብሔር ነበር። ይታያል አይደል? በመጀመሪያ ምን ነበር? ቃል ነበር። በመጀመሪያ ቃልም እግዚአብሔር ነበር። ስለዚህ ኢየሱስ እግዚአብሔር አይደለም ማለት ስህተት ነው ያንተ። ኢየሱስ ክርስቶስ የቱ ጋር ነው እኔ ቃል ነኝ ያለው ወይንም የእግዚአብሔር ቃል ነኝ ያለው? አንድ ቦታ እስኪ እኮ ዮሐንስ ወንጌል እኮ አሁን አነበበ ነው። በመጀመሪያ ቃል ነበር እኮ በመጀመሪያ ቃል ነበር ዮሐንስ አንድን አነሳና ለኢየሱስ ነው አልክ አንተ አልክ እኮ አሁን ኢየሱስ ክርስቶስ አምላክ አይደለም ስለምትለው በመጀመሪያ ቃል ነበር አይደል እንዴ? ያው አንተም እያየ ነው መጽሐፍ ኢየሱስ ክርስቶስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። አንተ በጣም ያልተረዳከው ቃሉ የት ነው ያለው? ቃልም እግዚአብሔር ነበር። በቃ ቃሉም እግዚአብሔር ነበር። ኢየሱስ ክርስቶስ እግዚአብሔር እንዳልሆነ ተናግሯል። አንድ ጊዜ በመጀመሪያው ነገር ምንድን ነው? ኢየሱስ እኔ ቃል ነኝ ብሎ እኔ ቃል ነኝ ብሎ ኢየሱስ ክርስቶስ ተናግሯል። አንድ ቦታ ላይ እኮ ኢየሱስ ክርስቶስ እኮ ስለ ኢየሱስ ክርስቶስ ይሄ እኮ ስለ ኢየሱስ ክርስቶስ አሁን ሐዋርያ ብራዘር አሁን መጽሐፍ ቅዱስን አንተ ለአንተ ግልጽ በሆነ መንገድ ነው። አሁን አማርኛ ያው ይገባል፣ ታውቃለህ። ምንም የሚቀረው ነገር የለም። ኢየሱስ ክርስቶስ ይመጣል ድምጽ አለው እሱ ሲቋረጥ ነገር ምን ይመስላችኋል? ከታች እንደዛ እያሉ ነው። ሲወጥ ኮፒ ሊንክ አድርጓ። ኮፒ ሊንክ አድርጉ ልጆች፣ እንዳይቆራረጥ ኮፒ ሊንክ እና ታባድርጉ። አይቆራረጥም ወገኖች፣ ታባድርጉ፣ ኮፒ ሊንክ አድርጉ። ባረከላሁ ፊኩም። ሪፖርት እንዳይሆን እንዲቆራረጥ የሚያደርገው። ኦኬ እሺ ሁሴን አለ። ይሄ ወንድም እሺ ወገናችን፣ አሁን ምንድን ነው እያልክ ያለው? ዮሐንስ 1:1 ላይ ታብ አድርጉ፣ ኮፒ ሊንክ አድርጉ። አቡበከርን ደግሞ ፎሎ አድርጉ። መታመለስ ካሁን አሪፍ ነው። እስኪ ቀጥል። አዎ ይሰማል። እሺ ፓስተር፣ ኢየሱስ ክርስቶስ አንደኛ የትኛውም ቦታ ላይ እኔ ቃል ነኝ ብሎ አያውቅም። እኔ እግዚአብሔር ቃል ነኝም አላለም። ገብቶሃል አይደል? አንደኛ እሱ ነው። ሁለተኛ 14 ላይ ያለው ቃልም ስጋ ሆነ ሲል ጊዜ ስለ ኢየሱስ ክርስቶስ ሆነ ከተባለ አንድ ነገር ያስኮነው አካል እንዳለ ልታወቅ ይገባል። የሆነው ማን ነው? ኢየሱስ ክርስቶስ ነው። ያስኮነው ማን ነው? ያ አንድ አምላክ ነው። በምን አስኮነው ከተባለ በዚያ በቃሉ አስገኘው።
እኮ ቃልም እግዚአብሔር ነበረ ነው። ቃሉም እግዚአብሔር ነበረ። ያ ማለት ምን ማለት አሁን መለኮት ላይ አይደለም። አሁን ታምናለህ አይደል? ስለ መለኮታዊ እግዚአብሔር አሁን መለኮት ነው አይደል? እግዚአብሔር መንፈስ ነው ይላል አይደል እንዴ? ስለዚህ ያ ኢየሱስ ክርስቶስ አሁን መለኮቱ ምን ሆነ ማለት ነው? መጀመሪያ መለኮት ሆኖ የነበረው ስጋ ሆኖ መጣ ማለት ነው። የሰው ልጅ ለማዳን ማለት ነው። የሰው ልጅ ምንድነው የሆነው? ኃጢአቱን ስለሰራ በአዳምና በሔዋን በኩል ሰይጣን አሳስቶ ምን አደረገ? ኃጢአት እንዲገባ አደረገ ወደ ሰው ልጅ ማለት ነው። ስለዚህ እግዚአብሔር አምላክ ስለ ቃል እያወራ ነው። ቃልም ስጋ ሆነ ሲል ጊዜ ታላርላ የሆነ ቃል የተገባ የተስፋ ቃል ነበረ በነብያት ዘንድ። የተስፋ ቃል ነው ኢየሱስ ክርስቶስ ታውቃለህ። አይደለም የተስፋ ቃልና የአምላክ ቃል የተለያዩ ናቸው። አምላክ የሚናገረው ንግግር በፍጹም ወደ ፍጡርነት ወይም ወደ ሰውነት እንትን የሚል አይደለም። ነገር ግን እዚህ ቦታ ላይ ስለ ኢየሱስ ቃል የተባለውን በሌላ ቦታ ላይ ይፈታልሃል። መጽሐፍ ቅዱስ ላይ እንደ ተስፋው ቃል ተብሎ ተገልጿል አይደለ? በተስፋ ደረጃ የተገባ ነበር ኢየሱስ ክርስቶስ። ያ ማለት ለነቢያት ኢየሱስ የሚባል አንድ መድኃኒት ለእስራኤል ሰዎች ይላካል ተብሎ ተስፋ ተገብቶላቸው ነበር አይደል ፓስተር? ያ ነው ቃል ሆነ ሲል ቃልም ስጋ ሆነ ሲል ጊዜ ያ ተስፋ ቃል ዛሬ ፍጻሜውን አገኘና ሰው ሆኖ መጣ ማለት ነው። ተስፋ ተገብቶላቸው ነበር፣ ቃል ተገብቶላቸው ነበር ለነቢያት ኢየሱስ የሚባል አካል ወደፊት ይላካል ብሎ አምላክ ለነ አብርሃም ለነ ዳዊት በሁሉም ትውልድ በመጣ ቁጥር ይነግራቸው ነበር። አሁን ያ የተስፋ ቃል እንደሆነ ማስረጃ ልስጥህ። ኢየሱስ ክርስቶስ ስለ ተስፋ ቃል እንጂ እየተወራ ያለው የአምላክ ቃል ራሱ ሰው ሆኖ መጣ ለማለት አይደለም። ከዚህም ስለ ዘር ይላል ላሳይህ። ማመን አለብህ። ጌታ ሰው አንድ መረጋጋት። ኢየሱስ ክርስቶስ የተስፋ ቃል እንጂ ሌላ አይደለም። ጌታ ዘመን ያና እዚህ ጋር ፓስተር ይታያል። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱንም ኢየሱስን አመጣ ይላል። ያ አንድ መድኃኒት ኢየሱስ የሚባል ለእስራኤል ሰው ይላካል የሚል ቃል ኪዳን ተገብቶላቸው ነበር። ለነቢያት ተስፋ ተገብቶላቸው ነበር። ያም በተስፋ ይጠባበቁ ነበር። ያ ተስፋ ዛሬ ፍጻሜውን አገኘና ሰው በቃ መጣ፣ ኢየሱስ ክርስቶስ ተላከ ነው። አምላክ ለነቢያት ወደፊት እንዲህ አደርግላቸዋለሁ እያለ ቃል ይገባላቸዋል አይደለ? ያ ቃል የገባው በቃ ዛሬ ፍጻሜውን አገኘ ተገኘ ነው እንጂ የአምላክ ቃል ራሱ መጥቶ ማርያም ማህፀን አድሮ ሰው ሆነ ማለት አይደለም። ያው የተስፋ ቃል ነው ኢየሱስ ብሎ ቃል በቃል ተቀምጦልሃል። ይሄ ነው። እሺ ፓስተር ያ ጥያቄ አለ። ኢየሱስ ክርስቶስ አምላክ እንዳለው ታውቃለህ አይደል ፓስተር? ጌታ ዘመንህን ይባርከውና ሚትህን አንሳ። አለ ፓስተር አለች፣ ይቅርታ አለች አልኩኝ። አለ ወይንም አሉ ፊርዋየትን ኡኽራ። እሺ ክርስቲያኖች ካሉ አስገባቸው። ጸጋው የበዛላችሁ የጌታ ሰዎች የጌታ መንፈስ ባደረባችሁ ሁሉ መግባት ትችላላችሁ። እሺ ምናልባት ግን ሁሱ ፓስተር ሌላ ያጠራጠራቸው ነገር ቃልም እግዚአብሔር ነበረ ይላል እና እግዚአብሔር ነው የሚለው ከሆነ እግዚአብሔርም ቃል ነበረ ብለውም ደግሞ ያስቀመጡ በጣም ብዙ አሉ። ዋናው ቋንቋውንም ስንመለከተው እንደዛ ነው የተቀመጠውና ያው እሱ እንትን አይሆኑትም ፓስተር። ምናልባት በዛ ካሰቡ ቃል እግዚአብሔር ነበረ ስለሚል ነው ካሉ እግዚአብሔርም ቃል ነበረ ነው የሚለው ትክክለኛ አንተኑ ማለት ነው። ቢሆን ራሱ ቃልም እግዚአብሔር ነበር ቢባል ሙሴ አምላክ ተብሏል አይደል? እግዚአብሔር ቢባሉ ልክ እንዲሁ አላሁ ቃኢሙን በይነ አልአሊሃ እግዚአብሔር በአማልክት መካከል ቆሞ ይፈርዳል የሚል አለ እና አምላክ አምላክ ተባሉ ፍጡር መሆኑ እስከተገለጸ እስከታየ ድረስ አምላክ ሊያደርገው አይችልም። ሰይጣን አምላክ ተብሏል በመጽሐፍ ቅዱስ። ሰይጣን አምላክ ተብሏል በመጽሐፍ ቅዱስ። ልክ እንዲሁ ሙሴ አምላክ ተብሏል በመጽሐፍ ቅዱስ። ይሄ አምላክ አያደርጋቸውም፣ አለቃነታቸውን ነው። ኢየሱስ ክርስቶስ ለተላከለት ለዘመኑ ሰው አለቃ መሆኑን ነው የሚያሳየው። ቢሆን እንኳን ለእርሱ ቢሆን ማለት ነው። ይህን ይመስላል።